إلى الكرام الدبية الوهاية وممراتية الجلبات السلام عليكم ود ፋሚሊዎች እንደምን አላችሁ እንደምን ከረማችሁ ዛሬ እንግዲህ ዱባይ ከመጣው በስንተኛ ወሬ ቀውጢ ዝናብ ዘንቦ አይቻለሁኝ ሰሞኑን በነገራችን ላይ በዱባይ አካባቢ ወይም ደግሞ ዩኤኢ ማለት ነው እኔ ባለሁበትም በዚሁ በሻርጃ የሚባለው አካባቢ በጣም ቀውጢ ዝናቦች ጥለው የመጀመሪያ ጊዜ ሳይ ነው ከዚህ በፊት በስክሪን ነበር የማየው ተቀርጾ ምናምን ነገር እንደምታዩት ከጀርባ ምናምን ነገር መኪናዎች በጣም ተሸግረዋል ውሃው ፉል ሆኗል እንድም ደግሞ አልፎ ውሃዎቹን አሳያችኋለሁኝ በጣም ነው የገረመኝ እኔ ምክንያቱም እዚህ ሀገር ላይ እንደምታውቁት በረሃ ነው በጣም ጭልጥ ያለ በረሃ እንደሆነ የሚታወቀው ያው በተለይ ኮንስትራክሽን ምናምን ምሰሩ ልጆች ታውቁታላችሁ ቀውጢ ሙቀት ነው ያለው ያ ሁሉ ሙቀት አግሎ ግን ይሄን 5 ቀን ከቤት እንኳን የሚወጣ ሰው ጠፍቷል የምር እኔ ራሷን ፈርቼ ሽርጥ ይዤ ነው ወጣሁት ገባችሁ እንድለብስ ማለት ነው በነገራችን ላይ ድምጹ ሊረብሻችሁ ይችላል ግን ምንድነው ዋና ማሰት የፈለኩት እዚህ በረሃ ሀገር ላይ ይሄን የሚመስል ዝናብ አለ ወይ ብዬ በጣም ተገርሚያለሁኝ ብዙ ኢትዮጵያኖች ደግሞ በዚህ ውሃ እየተዝናኑ እየተንቦጫረቁ ድሮ ትዝ ይላችኋል አሳድገን ዝናቡ አሳድገን ይያል ስንዝናና ማለት ነው አይ ከኋላዬ በቃ ሙዚቃ አጀበኝ ለማንኛውም በጣም ደስ ይላል እንደዛ አይነት ቦታዎች ውሃዎች ሲጨናነቁ በነገራችን ላይ አብዛኛው ሳሁን ሰዓት ላይ ስራ ፈቷል እንዲሁም ደግሞ ቅመሞች ውሃ በመዛቅ እዳችሁን ያያችሁ እንደሆነ ሪፖርት ደርሶኛል ምክንያቱም የአረቦች ቤት አጭር ነው ቤታቸው ድምጹን የመኪናውን ድምጽ ተውት በቃ አትስሙት እሱን የአረቦች ቤት አጭር ከመሆኑ የተነሳ ውሃ እየገባበት አልጋ ቅመሞች የአረቦች ቤት በጣም ሰነፍ ነው እኔ እንደሰማሁት ከሆነ ቤቱ ውሃ ይገባበታል በነገራችን ላይ እስኪ ማይክ እንደዚህ ልሸፍን ድምጽ እየገባብኝ ስለሆነ ውሃ ገብቶበት በቃ እየዛቃችሁ ምናምን እንደ ኢትዮጵያ ኑሮ እንደ ሳር ቤት ነው አሉ አረ ኢትዮጵያ ሳር ቤት በስንት ጣሙ በጣም ኃይለኛ ነው የፈለገ ዝናብ ቢዘንብ ታውቃላችሁ ሀገራችን ላይ ምንም ውሃ ይገባበትም እዚህ ሀገር ላይ ግን በቃ ይሄ የአረቦቹ ቤት በነገራችን ላይ እንደዚህ እንደምታዩት ፎቅ አይደለምና እንዳየሁት ከሆነ ትናንሽ ናቸው ያኒ ግራውንድ በሉትና ውሃ ይገባበታል እና በአሁን ሰዓት ላይ እሱ መዛቅ ነው ያሰለቸው የሚባል ነገር እኔም አየሁኝ እውነት ነው እና በጣም ገርሞኛል ነው የምላችሁ ግን ያጠናሁት ነገር ቢኖር የዛ ሀገር ውሃ እንደምትመለከቱት ፍሳሽ የለውም ፍሳሽ ስለሌለው እንጂ እርግጠኛ ነኝ እንደዛ አይሆንም ነበር ማለት ነው ያው ለዛ ነው የተረዳሁት እና ዝናቡም ይቀጥላል ተብሏል ብዙ እንግዲህ ወንድሞች ስራ ፈተዋል እህቶችም እንደዙ ስራ ፈተዋል በዝናቡ የተነሳ ስራዎች ተቀዛቅዘዋል የኮንስትራክሽን ስራ የለም አሬትኛውም ቦታ ስራውን በቃ እኔ እንጃ እና ይዟችሁ ነው የምላችሁ ሁላችሁም በያላችሁበት ጠንከር በሉ ዝናቡ እንግዲህ ቢያንስ ከ2 ቀን ከ3 ቀን በኋላ ይቆማል ይያሉ ነው ብዙ መኪናዎች አሁን ሰዓት ላይ በጣም እየተበላሹ ነው የሚገኙት የምሬ ነው የምላችሁ በዚያ አጋጣሚ ታክሲ ካምፓኒ የምትሰሩት ጠንቀቅ በሉ እንግዲህ ከአንዳንድ ጓደኞች እንደሰማሁት ኢንጂኑ ቢበላሽ መኪናው እስከ 5000 ብር ቅጣት አለው ይያሉ ነው አታውቁ አደራ ኢማናችሁ በጣም እንደከበደ ነው የነገሩኝ መኪና ያላችሁ መኪናችሁን ባጋቡ ያዙ ትልቁ ነገር አሁን እየከበደ የመጣው ሳሩና ጎረምሳዎች ላይ ምን መሰላችሁ ብዙ ሰዎች አሁን ላይ ማለት ነው ሴቶቹ ከቤት ሲወጡ ሽፍን ጫማ እየለበሱ በማሻገር ወገባችን ጎበጠ ይያሉ ሴቶች አቤቷ እየገባባችሁ ነው ነጠላ ለብሳችሁ ውጡ ምክንያቱም እናንተን ሽፍን ጫማችሁ ውሃ እንዳይገባ ተብሎ አዝሎ የሚያሻግረው እየጠፋ ነው እየደከመ ነው ገባችሁ እና ነጠላ እየለበሳችሁ ሁላችሁ ማለት ነው አሁን ነጠላ ነው የለበስኩት ያው አይታያችሁና አላቅም ብቻ ነጠላ ነው የለበስኩት ለማንኛውም በጣም ደስ የሚል ነበር ዝናቡ አሳደገኝ ያላችሁ በየመዳን ቤት ቪዲዮ እየቀረጻችሁ የምልኩ ልጆች ቲክቶክ ላይ ቪዲዮአችሁን ያየን ነው በርግጥ ከዚህ በኋላ ማደግ አለ ብያላስብም አድገን ጨርሰናል እሱ በፊት ቀረ በ11 አመታችን ለማንኛውም ደስ አይልም ዝናቡ እውነት ለመናገር እስኪ አንዳንድ ነገሮችን ዘወር እያልኩ አሳያችኋለሁ ዝናቡ ምን ይመስላል የሚለውን እቀርጽላችኋለሁ ማለት ነው ሃይላይትም እንደምታዩት ዝጋ ቪዲዮ እንዳስገባሁላችሁ እንደምታዩት ነው ብዙ መኪናዎች ሰምጠው ነው ያሉት በጣም ነው የሚገርመው በጣም ይገርማል ለማንኛውም በጣም ደስ ይላል ዝናብ በጣም ምርጥ ነገር ነው እና እስኪ ከቻልኩኝ ዞር ብዬ አሳያችኋለሁ እና ይሄን ይመስላል ፈታ ደንቀጥ በሉ ይመቻችሁ እና ፋሚሊዎቼ በመጨረሻ እኔ ራሱ ገባሁበት ይኸው በእግሩ ነው እያርክ ያለው ገባሁበት አማራጭ የለም ዝናቡ ደግሞ መልሶ እየመጣ ነው ያ አላህ መልሶ እየጣለ በዚህ ጨለማ ይታያችኋል ብዬ አምናለሁ ቀረጻው መልሶ ደግሞ እየመጣ ነው ተመልከቱ ያ አላህ በቃ አንዳንድ መኪናዎች ናቸው በአሁን ሰዓት ላይ ይሄዳሉ
እስኪ ከኋላ መኪና ከሌለ ወጣ ልበል። ና በዚህ እና ዱባይ ላይ እንደዚህ ይሆናል ብዬ አልጠበቅኩም። ለማንኛውም የዝናብ ሀገር ነው። ሰሞኑን ያው በደንብ ዝናብ እንደሚጥል እንደማያቋርጥ በረዶ ሁሉ ዘንቦ ነበር። በነገራችን ላይ ያው ምንድነው እዛ ጋር አሳ ነው እንዴ? እና ባህር ሆኗል። ለማንኛውም ብቻችሁን ከቤት አትውጡ። ሳዱላዎች በተለይ ብቻችሁን ከቤት አትውጡ። መኪና መጣብኝ ላገኝ እንዳይመታኝ እና ከቤት አትውጡ ብቻችሁ። ለምን መሰላችሁ? ይሄን ባህር ተሸክሞ የሚያሳልፋችሁ ሰው ያስፈልጋችኋል። ነገርኳችሁ። አይዋ እና በቃ ይኸው በአስፋልት ላይ ዘና ብለ እየሄድን ነው። ለምን አትሉ? የለማ መኪና የለም። በነገራችን ላይ መግሪብን ከኢሻ ጋር ነው እኛ ራሱ የሰገርነው ዛሬ። ለምን ብዬ ሳጣራ መስጊድ ውስጥ ዝናብ እየገባ ቤት ውስጥ ዝናብ እየገባ እንደምታዩት ይሄ ሻርጃ አካባቢ ያለው ዴይ ቱ ዴይ የሚባለው ሱቅ ነው። የራሱ ብዙ ከስተመር የለውም ዛሬ፣ ምክንያቱም ዝናብ ስለሆነ ያን ያክል ነው ማለት ነው። ኧረ ኮፍያ ላዙር እስኪ። ዝናቡ በጣም ሀየለ እየመጣ ነው። ይኸው እዚህ ገና ኢሻ የተሰገደ ነው። ድምፁን ከሰማችሁት ኢሻ የተሰገደ ነው እዚህ። እኛ ግን ኢሻንም መግሪቢንም ባንድ ነው የሰገድነው። እስኪ ደግሞ አሁን ዘወር አድርጌ ምናምን ላሳያችሁ መሰል ነው። ሰለቻችሁ? አዎ እዚህ ጋር ከፈት እያረከው ነው። ስማ ይኸው ውሃው እዚህ ጋር አለ ጋይስ። እኔ እስፋልቱን ነው የሚሄደው። ከገባው ሰመጥኩላችሁ። ለማንኛውም ከቤት እንዳትወጡ ተኝ እና ፋሚሊዎቼ ተመልከቱ። ይህን ዝናብ ማለት ነው። ይሄ በቃ ተመልከቱ። ያ አላህ ባህር እኮ ነው። በቃ በጨለማ ነው የምቀርጸው። በነገራችን ላይ ተመልከቱ እስቲ መኪናው ቤት ይሄን መጨናነቅ እዩ። ያ አላህ የምር በጣም ነው የሚያሳዝነው። ወይ እንዳይገጨን አንተ እና ያያችሁ እኔ ዱባይ ላይ የምር የመጀመሪያ ጊዜ ስለሆነ በጣም እየገረመኝ ነው ሁሉ ነገር። በዚህ ልክ ውሃ የምር እኮ ያስዋኛል። የሆነ ጀልባ ምናምን ትንሽ ቢመጣ ያስኬዳል ነው የምላችሁ። ሙሉ ውሃ ናት በቃ። መኪና እንደ ድሮ ዛህማ አይደለም ምናምን። ያ አላህ እና እኔ አጅቦኛል። كيف مطر كويس لا شوي ይሄ ባንጋሊ ገባበታል። ኧረ ጉድ ቤት ነው የምንሄደው በቃ ሰምታለች በቃ